ሰለሞን እባላለሁ በዶዳይ ማኑፋክቸሪንግ ፒኤልሲ ውስጥ በባትሪ ዲስትሪቢዩሽን ኦፊሰርነት ነው የምሰራው። እናም እናንተ የዶዳይን ቴስዋን ሞተር ከገዛችሁ በኋላ እንዴት ስዋፕ ታደርጋላችሁ፣ ምን ያህል ጊዜ ባትሪ መለዋወጥ ታደርጋላችሁ፣ እንዴት እንደምታደርጉ ይበልጥ ከኔ ጋር በጋራ ሆነን የምንመለከተው ይሆናል። ለመጀመሪያ ጊዜ የዶዳይን ቴስዋን ሞተር ከገዛችሁ በኋላ ምንድነው ማድረግ ያለባችሁ? የመጀመሪያው ከፕሌይ ስቶር ላይ የዶዳይ ድራይቨር አፕን ታወርዳላችሁ። ከዛ በኋላ ሬጂስተር ካደረጋችሁ በኋላ ድጋሚ የሬጂስተሩን ሂደት ከፈጸማችሁ በኋላ ምንድነው የምታደርጉት? ስቴሽኖች አሉ፣ በአዲስ አበባ ዙሪያ የተለያዩ ስቴሽኖች አሉ። በእያንዳንዱ ስቴሽኖች ላይ ደግሞ በስልካችን ላይም እንዴት እንደምንጠቀም የምንመለከት ይሆናል። የመጀመሪያው ምንድነው ስቴሽኖች፣ ለምሳሌ በአፑ ላይ ስቴሽን ብሎ ያሳየናል። ከዛ በኋላ ሰርች ባር አለ። ሰርች ባሩ ላይ ለኛ የሚቀርበን ኢንቫይሮንመንት ላይ ያለን ስቴሽን ሰርች እናደርግና ወደዛ ወደሚቀርበን፣ ለምሳሌ ወደ ጋርመንት ስቴሽን ከሆነ ወደ ጋርመንት ስቴሽን እናመራለን። ለማምራትም ደግሞ ምናልባት ለአካባቢው አዲስ ብትሆኑ አፕሊኬሽኑ ላይ ምን አለ ዳይሬክሽን የሚያሳየን ጎግል ማፕ ስላለን ያንን ጎግል ማፕ ተጠቅመን ወደ የሚያሳየን ስቴሽን እንሄዳለን ማለት ነው። ወደ ስቴሽናችን በምንሄድበት ጊዜ ምንም ግራ የሚያጋባ ነገር አይኖርም፣ ወደዛ መሄድ እንችላለን። እንዲሁም ደግሞ ምናልባት ቦታው ግር የሚለን ከሆነ 6209 ላይ በመደወልም ኢንፎርሜሽን ማግኘት ትችላላችሁ። እንግዲህ እናንተ ገዝታችሁት የመጣችሁት ሞተር ይህንን ይመስላል። እናም ስቴሽን ላይ ስትመጡ መጀመሪያ ላይ ምንድነው የምታደርጉት? ያው ውስጡ ላይ ምንም አይነት ባትሪ የለውም፣ ባዶ ሞተራችሁን ነው ይዛችሁ የምትመጡት። በዚህ ጊዜ ላይ ምንድነው የመጀመሪያ ስቴፕ የምናደርገው? መጀመሪያ ላይ ሬጂስተር የተደረገበትና ዳውንሎድ አድርገን የያዝነውን የዶዳይን ድራይቨርን አፕ ምን እናደርጋለን? እንከፍተዋለን። ከከፈትን በኋላ በመቀጠል ምንድነው የምናደርገው? የኪዋር ኮድ አለን። ኪዋር ኮዳችንን ፕሬስ በማድረግ ለስዋፐሮቻችን ስካን እንዲያደርግ እንተባበራቸዋለን። ይህም ሂደት ለ2 ደቂቃ ብቻ ነው የሚቆየው። በ2 ደቂቃ ውስጥ ስዋፕ እናደርጋለን። ኪዋር ኮዳችንን አሁን ስካን አድርገናል። ከዛ በመቀጠል ምንድነው ስዋፐር ይመጣና ባትሪ ይጨምርልናል ማለት ነው። ኤንድ ፋይናላይዝ ካደረገልን በኋላ ለመጠቀም ዝግጁ ይሆናል ማለት ነው። ከዛ በኋላ ምንድነው የሚያደርገው? እኛ ድራይቭ በምናደርግበት ጊዜ ባትሪው ውስጥ ላይ ምን ያህል ፐርሰንት እንዳለ ማየት እንችላለን። እያንዳንዱን ነገር እዚህ ጋር ባትሪ ያለው ባትሪ በሚለው ውስጥ ስንገባ ምን ያህል ፐርሰንቴጅ እንዳለው ስዋፕ ያደረግነውን ባትሪ እሱን ያሳየናል። እንደዚሁም ደግሞ በየስቴሽን ያልኳችሁን ቅድም ቦታ ላይ የት አካባቢ ላይ ስቴሽኖች አሉ እሱንም ሰርች እያደረገን ማየት እንችላለን። ክፍያውን ደግሞ ለመፈጸም ብንፈልግ ያው እዚህ ጋር ፓርቼዝ የሚል አለ። እሱ ላይ ፕላስ ምልክቷን በመጫን በቴሌብር ወይንም በቻፓ ፔመንቱን መፈጸም እንችላለን ማለት ነው። ስለዚህ ምንም ግራ የሚያጋባ ነገር የለም። ይህን ይመስላል ሂደቱ። አመሰግናለሁ።